ኢትዮጵያ ላይ ያንዣበበ ስላለው እጅግ አሳሳቢና አደገኛ ጥፋት በጥልቀት እንነጋገራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ ጠላቶቿን ባልተጠበቀና በረቀቀ መንገድ ጥቃት ሊሰነዝሩባት የጥፋት ድግሳቸውን አድሰው መጥተዋል። ሰሞኑን ስለ ቅዱስ ፓትርያርክ አቡነ ማትያስ የሚሰሙት ወሬዎች ድንገተኛ አደጋ ብቻ ናቸው ወይስ በቤተ መንግሥት ጓዳ የተጠነሰሰ የፖለቲካ ሴራ ውጤት? መንግሥት የቤተ ክርስቲያኗን ለማዳከም የራሱን ታዛዥ ጳጳስ ለመሾም እያሴረ ነውን? ሻወር ቤት ወድቀው ተጎዱ የሚለው ዜና ከጀርባው ምን ደብቋል? ዛሬ እውነታውን እንፈትሻለን። ቪዲዮውን ሳታሳልፉ እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛችኋለሁ። የሻወር ቤቱ ድራማና ጥርጣሬዎች። ቤተ ክርስቲያን በአባቶች መካከል ልዩነት ተፈጥሮ አባቶች ተከፍተውና ምዕመናን ግራ ተጋብተው ባለበት በዚህ ወቅት የርዕሰ መንበሩ መሪ ሻወር ቤት ውስጥ ወድቀው ተጎዱ የሚለው ዜና ለብዙዎች አሳማኝ አልሆነም። ለምን ካላችሁ የቅዱስነታቸው የደህንነት ጥበቃና ክትትል ምን ያህል ጥብቅ እንደሆነ ይታወቃል። እንዲህ ያለ አደጋ እስኪደርስ ድረስ የት ነበሩ? መረጃው መጀመሪያ የወጣበት ፍጥነትና የጉዳቱስ መጠን በግልጽ አለመነገሩ ብዙዎቹን ስጋት ላይ ጥሏል። ይህ ተልካሻ ምክንያት የቅዱስነታቸውን ከትዕይንት በስተጀርባ መቆየት ለማረጋገጥና መንገዱን ለሌላ አካል ለመጥረግ የተደረገ የመጀመሪያው እርምጃ ነው የሚሉ ወገኖች ተበራክተዋል። ፓትርያርኩን በጤና ሰበብ በማራቅ ቤተክርስቲያኗን ያላ መሪ አስቀርቶ በሴራ የተሞላውን የሽግግር ሂደት ለመጀመር የተነደፈ ስልት መሆኑ በግልጽ እየታየ ነው። መንግስት ለምን ቤተክርስቲያንን ማጥፋት ይፈልጋል? ለዚህ መልስ የሚሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር አንድነት ምሰሶ ናት። ይህን ምሰሶ ካልናዱ ሀገርን እንደፈለጉ መበተን እንደማይቻል ፖለቲከኞች በሚገባ ያውቃሉ። አቡነ ማትያስ በተለያዩ ጊዜያት የመንግስትን ድርጊት ሲያወግዙና የዘር ማጥፋት እየተፈጸመ ነው በሚል በግልጽ መናገራቸውን ለመንግስት ትልቅ ራስ ምታት ሆኖ ቆይቷል። መንግስት የማይታዘዘውን መሪ አስወግዶ በእሳቸው ፈንታ እሽባይ የሆነ ለፖለቲካ አጀንዳ የሚመች ታዛዥ ፓትርያርክ ለመሾም የረጅም ጊዜ እቅድ አለው። በቤተ ክርስቲያኗ ከውስጥ በመከፋፈልና በሴራ መሪዎቿን በማጥቃት ታሪካዊ ክብሯን ለማሳጣት ቆርጠው ተነስተዋል። ይህ ደግሞ ቤተ ክርስቲያኗን ለማዳከም ብቻ ሳይሆን ሙሉ በሙሉ ለማጥፋት የሚደረግ የተቀናጀ ዘመቻ ነው። የአባ ሳዊሮስ ሚናና የቀጣዩ አደጋ ስጋት። ወደ ዋናው ነጥብ ስንመጣ የዚህ ሁሉ ሴራ መጨረሻ አባ ሳዊሮስ ዋና ጳጳስ ወይም ፓትርያርክ ማድረግ ነው የሚለው ስጋት መሬት እየረገጠ መጥቷል። አባ ሳዊሮስ ቀደም ሲል በቤተ ክርስቲያኗ ላይ የተካሄደው የመከፋፈል ሙከራ መሪ እንደነበሩ ዓለም ያወቀው ሐቅ ነው። መንግስት እነዚህ ግለሰብ ወደ መንበሩ ለማምጣት የሚፈልግበት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ ቤተ ክርስቲያኗን በጎሳና በዘር ፖለቲካ ለመከፋፈል። ሁለተኛ፣ ከመንግስት የሚሰጠውን ትእዛዝ ያለ ጥያቄ የሚቀበል የቤተ መንግስት ሲኖዶስ ለመፍጠር። ሶስተኛ፣ የተዋሕዶ ድምፅ በማጥፋት የሀገሪቱን ታሪክና ማንነት ለመቀየር። እነዚህ ዋና ዋና ምክንያቶች ናቸው። አቡነ ማትያስን ተጎድቷል በሚል ሰበብ ከስልጣን ለማውረድ የሚደረገው ሙከራ ለሳዊሮስና ለተባባሪዎቻቸው መንገድን የማመቻቸት ሥራ ነው። ይህ ደግሞ በቤተ ክርስቲያን ቀኖናም ሆነ በታሪክ ታይቶ የማይታወቅ ታላቅ በደል ነው። የናርጅ ቲዩብ ተከታታዮችና ምዕመናን ሆይ ዛሬ ዝም የምንልበት ጊዜ አይደለም። ቤተ ክርስቲያን በሴራና በፖለቲካ ተንኮል ስታመስ ማየት የለብንም። የአቡነ ማትያስ ደህንነት የቤተ ክርስቲያን ደህንነት ነው። መንግሥት በቤተ ክርስቲያን ውስጥ አስተዳደር ላይ የሚያደርገውን እጅግ አደገኛ ጣልቃ ገብነት በአስቸኳይ ሊያቆም ይገባል። እኛም እንደ ምዕመናን አንደኛ፣ በንቃት መከታተል፣ መረጃዎችን ለሌሎች ማጋራት። ሁለተኛ፣ ለአባቶቻችን ለቤተ ክርስቲያን አንድነት መጸለይ። ሶስተኛ፣ ከሴረኞችና ከከፋፋዮች ራስን መጠበቅ ይኖርብናል። ይህ ሴራ ይከሽፋል፣ እውነትም ያሸንፋል። ስለተከታተላችሁ እናመሰግናለን። ይህን ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሐሳባችሁን በኮሜንት መስጫ ላይ ጻፉልን። የናርጅቱ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ አብረውን ይሁኑ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቸር ይቆየን።